every time I tell you science doesn't understand it, and you say, well, God must be that. ሁላችንም አንድ የሰፊ ነገር አካል ነን። ከትንንሽ ቅንጣቶች እስከ ግዙፍ ጋላክሲዎች ድረስ የዩኒቨርሲቲ ታሪክ የኛ ታሪክ ነው። ይህን ውስብስብ ሁኔታ በቀላሉና በማያጓጓው መንገድ የሚነግረን አንድ ታላቅ ሰው አለ። ዛሬ የምናስተዋውቀው ዶክተር ኒል ደግራስ ታይሰንን ነው። እሱ ዝም ብሎ የፊዚክስ ሊቅ ብቻ ሳይሆን ሳይንስን ከቤተ ሙከራ ወደ ህዝብ መድረክ ያመጣ በሚሊዮን የሚቆጠር ሰዎች በአጽናፈ ሰማይ ድንቅ ነገሮች እንዲማረኩ ያደረገ የኮከብ ተራኪ ነው። ኒል ደግራስ ታይሰን የተወለደው በፈረንጆቹ ጥቅምት 5 19 is an ever receding pocket በፈረንጆቹ ጥቅምት 5 1958 በኒውዮርክ ከተማ ብሮንክስ ውስጥ ነው። ገና የ9 ዓመት ልጅ ሳለ ሄደን ፕላኔታሪየም ሲጎበኝ ከዋክብት ለህይወቱ ያለውን ፍቅር ቀሰቀሱት። በትምህርት ረገድ ከፍተኛ ጥረት አድርጓል። የመጀመሪያ ዲግሪውን ከሃርቫርድ ዩኒቨርሲቲ፣ ሁለተኛ ዲግሪውን ከኦስተን ቴክሳስ ዩኒቨርሲቲ አግኝቷል። ዶክተሬት ዲግሪውን ደግሞ ከኮሎምቢያ ዩኒቨርሲቲ በፊዚክስ ተቀብለዋል። የእውቀት ጉዞውን አስትሮፊዚክስ ወይም የከዋክብት ፊዚክስ በዓለም ፊት እንዲያብራራ አዘጋጀውም። እንደ ፈረንጆቹ በ1996 በኒውዮርክ የሚገኘው የሃይደን ፕላኔታሪየም ዳይሬክተር ሆኖ ተሾመ። በዚህ ቦታ የፕላኔታሪየም መልሶ ግንባታ በመብራት ትልቁን የጠፈር ሳይንስ ማዕከል እንዲሆን አስችሏል።